አንድ ወጣት በቤቱ ጓሮ ምድር ሲቆፍር አንድ እንግዳ መጽሐፍ አገኘ። መጽሐፉን ሲከፍተው ምንም አይነት ጽሑፍ አልነበረውም። ወጣቱ አንድ ነገር ትዝ አለውና ጣቱን ቆርጦ አንድ ጠብጣባ ደም መጽሐፉ ላይ ያፈሰሰ። በዚያው ቅጽበት መጽሐፉ በወርቃማ ብርሃን ተሞላ። ብዙ ምስጢራዊ የሰውነት ማርሻል አርት ጥበቦች ከመጽሐፉ ወጥተው ወደ ወጣቱ አካል ገቡ። ወጣቱ ማለቂያ የሌለው ኃይል እንደተሰማው አወቀ። እጁን ዝም ብሎ ሲያወዛዋው ግቢ ውስጥ የነበረው ውሃ በቅጽበት ተኖ ጠፋ። ከጥቂት ቀናት በፊት ግን ይህ ወጣት በህንፃ ግንባታ ቦታ ላይ ኤክስካቫተር የሚነዳ ጠራ የቀን ሰራተኛ ነበር። አንድ ቀን በምሳ እረፍቱ ላይ እያለ በድንገት አንድ የሲስተም ድምፅ ሰማ። ሲስተሙ በዓለም ላይ ያሉ ድብቅ ሀብቶችን ሁሉ እንዲያገኝ የሚረዳው የሀብት ካርታ እንዳለው ነገረው። ወጣቱ በድንጋት የሳለ አይኖቹ መሬት ላይ ያለውን የድብቅ ሀብት ምልክት አዩ። ወዲያውኑ ኤክስካቫተሩ ላይ ወጥቶ መቆፈር ሲጀምር ሚስቱ በድንገት ከፊቱ ተከሰተች። ወጣቱ ከመኪናው ሲወርድ ሚስቱ የፍቺ ወረቀት ወረወረችለት። የቅርብ ጓደኛውም አብራ መታ ጓደኛችን በጣም ቆንጆ ናት፣ አንተን የመሰለ አፈር የምትቆፍር ድሃ ይዛ ምን ታደርጋለች በማለት አፌዘችበት። ሚስቱም ወረቀቱን በፍጥነት እንዲፈርም አዘዘችው። ወጣቱ ላለፉት ዓመታት ለሚስቱ ያደረገው ሁሉ ዋጋ እንዳልነበረው ተረዳና ምንም ሳያቅማማ ፈረመላት። ስትሄድም አንድ ቀን እንድትጸጸጂ ያደርግሻለሁ ሲል ለራሱ ማለ። ወዲያውኑ ወደ ቁፋሮው ተመለሰ። ለተወሰነ ጊዜ ከቆፈረ በኋላ በጭቃ ውስጥ አንዲት ትንሽ ሳጥን አገኘ። ሳጥኑን ሲከፍተው ሳጥኑ ውስጥ ደማቅ ብርሃን ታየ። በውስጡ 2.5 ሚሊዮን ሩፒ የሚያወጡ 68 የወርቅ ሳንቲሞች ነበሩ። ሮሂት የሀብት ፍለጋ ሲስተሙ እውነተኛ መሆኑን አረጋገጠ።